ጦርነቱ የሚበርድ አይመስልም። መካከለኛው ምስራቅ የተነሳው የኢራን እስራኤልና አሜሪካን ጦርነት እንደ አዲስ እንደሚነድ እሳት እየተንቀለቀለና እየተንበለበለ ይገኛል። ይህ ጦርነትም መቋጫም ያለው አይመስልም። ኢራን በአንድ በኩል ዛቻዋን ትቀጥላለች፣ አሜሪካም እንዲሁ ዛቻዋን አላቆመችም። ታዲያ ይህ ጉዳይ ወዴት ሊሄድ ይችላል? በአሁኑ ሰዓትም በበርካታ የዓለም ሀገራት ላይ ከፍተኛ ስጋትን ደቅነዋል። ይህም የሆነበት ዋናው ምክንያትም በዚህ ጦርነት ምክንያትም በርካታ ማህበራዊና ኢኮኖሚያዊ ቀውሶች እንዳይደርሱ እየተሰጋ ይገኛል። ይህ ጦርነትም አሁን ላይ ልባት የማይገኝለት ከሆነ ቀጣዩ መዳረሻው ምን ሊሆን ይችላል? እስራኤልም ዛቻዋን አላቆመችም። ኢራንም እንዲሁም አሜሪካን የጦር ሰፈሮችን ጭምር እየመታችና አሁን ላይም ደግሞ እንደ አዲስ የጦር ምህዳሯን እያሰፋችም ትገኛለች። አሜሪካም እንዲሁም እንደ አዲስ የተዘጋጀችና ኢራንን መደብደብ እንደምትፈልግ በተደጋጋሚ በዶናልድ ትራምፕ በኩል እየገለጸች ነው የሚገኘው። ታዲያ ይህ ጉዳይ አሁን ላይ ያለምን ትኩረትም ስቧል። ዓለምንም እንደ አዲስ እያጨናነቃትም ይገኛል። ይህ ጉዳይም ኢራንን የአሜሪካ የእስራኤል ጉዳይ ብቻ አይደለም፣ በርካታ ሀገራትን የሚያካትትም ጉዳይ ሆኗል። ጦርነቱ በዚህ ከቀጠለ ምን ሊፈጠር ይችላል? ነገስ ላይ ምን አይነት ነገሮችን ልናይ እንችላለን? ይህ ጦርነት እንዴት ሊበርድ ይችላል? እስራኤል አሜሪካና ኢራን የጀመሩት ጦርነት አሁን ላይ ለበርካታ ሀገራትም ስጋት ሆኗል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩ።